እንደምን ዋላችሁ። ክቡር ፕሬዝዳንት አረጋ ከበደ፣ ክቡር አፈ ጉባኤ ፋንቱ ተስፋዬ፣ ክቡር ጀነራል አበባው ታደሰ የጦር ኃይሎች ምክትል ኤታማዦር ሹም፣ ክቡር ከንቲባ መሐመድ አሚን፣ ክቡራን የፌዴራልና የክልሉ መንግስት የስራ ኃላፊዎች፣ የተወካዮች ምክር ቤት እንዲሁም የክልል ምክር ቤት አባላት፣ ክቡራን እና ክቡራት በወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ተሳታፊዎች፣ የተወደዳችሁ የፍቅርና የውቦች መፍለቂያ እንግዳ ተቀባይ የሆነችው የኮምቦልቻ ከተማና አካባቢው ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ኢትዮጵያ ታምርት እኛም እንሸምት የንቅናቄ መድረክና የዚሁ አካል የሆነው ወሎ ኮፍ የኢንዱስትሪና የፋይናንስ ኤክስፖ 2017 መርሃ ግብር ላይ ለመታደም እዚህ የተገኛችሁ በየደረጃው ያላችሁ የመንግስት የስራ ኃላፊዎች፣ የአምራች ኢንዱስትሪ አልሚዎች፣ የልማት አጋሮች፣ የፋይናንስ ተቋማትና የአካባቢው ነዋሪዎች እንኳን ወደ ውቢቷ ኮምቦልቻ በሰላም መጣችሁ፣ እንኳን ተገናኘን ለማለት እወዳለሁ። ዛሬ በጠዋት የገበታ ለትውልድ አንዱ አካል የሆነው ሐይቅ ሪዞርት ለመጎብኘት የሆነ ነበርና ፕሮጀክቱ ለአካባቢው ለኮምቦልቻም፣ ለደሴም፣ ለደቡብ ወሎም፣ ለሰሜን ወሎም፣ ለአፋር ክልልም ትልቅ መነሻ ማረፊያ አካባቢ እንዲሁም በውቡ የሐይቅ አካባቢ እየተገነባ ያለ ስለሆነ ፕሮጀክቱ እዚህ እንዲደርስ የደቡብ ወሎ አስተዳደር፣ የደሴ ከተማ አስተዳደር፣ የሐይቅ ከተማ አስተዳደር፣ የኮምቦልቻ ከተማ አስተዳደር እንዲሁም የአካባቢው ማህበረሰብ ላደረገው ድጋፍ እንዲሁም የሀገራችን ዕውቁ ባለሀብት አቶ በላይነህ ክንዴ ሌት ተቀን በመስራት እዚህ ላደረሱት ስናየው በጣም ተስፋ ሰጪ ለመጠናቀቅ የተቃረበ ምናልባትም በተወሰኑ ወራት ውስጥ አጠናቀል አገልግሎት የምናቀርበው ስለሚሆን ይሄ ለላሊበላም፣ ለአክሱምም፣ ለሁሉም አካባቢያችን ለጎንደርም አንድ ትልቅ የቱሪስት መዳረሻ የህዝብ መዝናኛ ትልቅ ስጦታ ነውና ይህን ላበረከቱ እንዲሁም ሀሳቡን ላቀረቡት ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንድታቀርቡልኝ እፈልጋለሁ። ኢትዮጵያ ታምርት የሚለው መሪ ቃል የኢትዮጵያን ማንሰራራት ከሚያበስሩት መሪ ቃሎች አንዱ ነው። ኢትዮጵያ ባለብዙ ጸጋና ባለብዙ እሴት ሀገር ናት። ባለብዙ ጸጋና ባለብዙ እሴት የሆነ ሀገር ደግሞ ዋና መታወቂያው አምራችነት ነው። ኢትዮጵያ ይህንን መታወቂያ ትታ ሌላ መታወቂያ አውጥታ እንደነበር ይታወቃል። መታወቂያዋ ድህነትና ኋላ ቀርነት፣ መታወቂያዋ ጦርነትና ግጭት ሆኖ እንደነበር ሁላችንም የቅርብ ትዝታ ነው። አሁንም ለመሻገር ጫፍ ላይ እንዳለን ሁላችንም እናውቃለን። ኢትዮጵያ ታምርት የሚለው ተነሳሽነት ይህንን የተሳሳተ መታወቂያ በአዲስ መታወቂያ የመቀየር ስትራቴጂ ነው። ኢትዮጵያ ታምርት ሁለት መሰረተ ሀሳቦች የያዘ ነው። በአንድ በኩል ከውጭ የሚመጣውን ግብዓትና ሸቀጥ በሀገር ውስጥ ምርት መተካት ነው። ሁለተኛው ደግሞ ኢትዮጵያ ብዝሃ ምርት እንዲኖራትና የኢትዮጵያ ምርቶች የዓለም ገበያዎችን እንዲያጥለቀልቁ ማድረግ ነው። አምራችነት ደግሞ በዋናነት ሰላምን አጥብቆ ይፈልጋታል። አምራችነትና ሰላም እጅግ የተሳሰሩ መሆናቸውን ደሴና ኮምቦልቻ ምስክሮች ናቸው። ጀግና ሕዝብ ማለት
ምንና ማን እንደሚጠቅመው የሚያውቅ ህዝብ ማለት ነው። የደሴና የኮምቦልቻ ህዝብ ማን እንደሚጠቅመው አውቋል። ስለዚህ የሚጠቅሙትን የማይጠቅሙትን አርቋል፣ ተዋግቷል፣ ተከላክሏል። የሚጠቅሙትን ደግሞ አቅርቧል። ምን እንደሚጠቅመው አውቋል። ስለዚህም ለልማትና ለብልጽግና ጊዜውን ዕውቀቱንና ጉልበቱን ሰውቷል። ማንና ምን እንደሚጠቅመው የሚያውቅ ህዝብ የሚያገኘውን ትርፍ በዓይኑ ማየት የሚፈልግ ካለ ኮምቦልቻ ይምጣ ይጎብኝ። ማንና ምን እንደሚጠቅመው የሚያውቅ ህዝብ የሚያገኘውን ትርፍ በዓይኑ ማየት የሚፈልግ ወገን ካለ ደሴ ይምጣ፣ ይመልከት፣ ይጎብኝ። ግጭት ጠማቂዎች ዓላማ ቢሶች ናቸው። እነርሱ ኢንቨሎፕ ወይም ደግሞ ደብዳቤ መላላኪያ ፖስታዎች ማለት ናቸው። የራሳቸው መልእክት፣ የራሳቸው ዓላማ፣ ፍላጎት የላቸውም። ሌላ ሰው የሰጣቸውን መልእክት ግን ይዘው ይዞራሉ፣ ይንከራተታሉ። ግብርና ያማቸዋል፣ ኢንዱስትሪ ያስጠላቸዋል፣ እድገት ያቅራቸዋል፣ ዘመናዊነት ራሳቸውን ያዞራቸዋል፣ ትምህርትና ስልጣኔ ሆዳቸውን ይቆርጣቸዋል፣ አይመቻቸውም። ካላጠፉ አይደሰቱም፣ ካልገደሉ አይረኩም፣ ካላበላሹ የሰሩ አይመስላቸውም። ስለታቸው ሁሉ ህዝብ ሲደህይ አሳየን የሚል ይመስላል። ይህንን እኩይ ዓላማቸውን ለማስፈጸም ደግሞ ከየትኛውም የህዝብና የሀገር ጠላት ጋር ያብራሉ፣ ይወዳጃሉ። የደሴና የኮምቦልቻ ህዝብ ኢትዮጵያ ታምርት ሲሉት የሰላም ጠላትንም እንመክት ይላል። የደሴና የኮምቦልቻ ህዝብ ፎርጅድ ብር እውነተኛ ነኝ ብሎ የማያታልለው ብልጥ ህዝብ ነው። የደሴና የኮምቦልቻ ህዝብ ከ50 ፎካሪ አንድ ሰሪ የሚል ጀግና ህዝብ ነው። ለዚህ ነው የሰላሙን ፍሬ እያጣጣመ የሚገኘው። በዚህ ህዝብ መካከል ሆኖ ኢትዮጵያ ታምርት ብሎ ማሰማት ቤተ ክርስቲያን ተገኝቶ ቅዳሴ፣ መስጊድ ተገኝቶ አዛን እንደ መስማት ይቆጠራልና እንኳን ደስ አላችሁ። ሌሎችም አካባቢዎች የአካባቢ ሰላም እንዴት እንደሚጠበቅ ሌላ ቦታ መሄድ አያስፈልግም። ደሴና ኮምቦልቻ መጣችሁ ተማሩ ለማለት እፈልጋለሁ። ለሰላም ዋጋ እንክፈል። ጊዜው የብልጽግና እንጂ የድንቁርናም አይደለም። ጊዜው በዘመናዊ መሳሪያ ለሚያመርቱ እንጂ ኋላ ቀር ጠመንጃ ለሚያነግቱም አይደለም፣ አይመችም። ጊዜው በኢንዱስትሪ መንደሮች ገብተው ለሚሰሩ እጆች እንጂ ድሪቶ ታጥቀው በየጉራንጉሩ በሰባራ ክላሽ ለሚተኩሱ ለሚዞሩ አይደለም፣ አይመችም። ጊዜው የይቅርታና የመደመር እንጂ የቂም በቀልና የመቀናነስም አይደለም። ጊዜው በሀገራዊ አጀንዳ ላይ በጋራ የመመካከርና ልዩነትን በውይይት የመፍታት እንጂ ወንድም ወንድሙን በጠላትነት የማየትና ሀገርን ከጠላት ጋር አብሮ ለማድማት የማሴርም አይደለም። መንግስት ትናንትን፣ ዛሬን፣ ነገን ለሰላምና ይቅርታ በሩ ክፍት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች፣ ሁሉም የክልላችንና የሀገራችን የህብረተሰብ ክፍሎች ለክልሉ እድገት፣ ለሀገር እድገት ደንቃራ የሆኑ ተሽሎክላኪ ኃይሎች አሁን ከያዙት የጥፋት መንገድ ተመልሰው በይቅርታና ምሕረት ከህዝባቸው ታርቀው አሉን የሚሏቸውን ጥያቄዎች ካሉም በኢትዮጵያዊ ጨዋነት በሰላማዊ መንገድ እንዲያቀርቡ ያላቸውን አፍላ ጉልበት ለሀገራቸውና ክልላቸው
እንዲሁም ወገናቸው ልማትና ብልጽግና እንዲያውሉ በዚህ አጋጣሚ ጥሬን እያቀረብኩ መንግስት መቼም ቢሆን የሰላም በሩ ከፍቶ የሚጠብቃቸው መሆኑን በዚህ አጋጣሚ በእናንተ ፊት ለማረጋገጥ እወዳለሁ። በኩል የጥፋት ዓላማ በስተት ተሰልፈው የነበሩ ተጸጽተው ህዝባቸውን ለመካስ በሰላም የገቡ አካላት በሰላም መግባታቸው ብቻ ሳይሆን በርካቶች ከክልሉ የአስተዳደር የጸጥታ አካላትና ሰላም ወዳዱ ህዝብ ጋር ለሰላም ሌት ተቀን ለሚተጉ ምስጋና እንዳቀርብ ይፈቀድልኝ። የሰላም ጥሪውን ረግጠው አሁንም እየተሽለኮለኩ የህዝባችንን ሰላም የሚያውኩ ማህበራዊና ኢኮኖሚያዊ ልማት የሚያስተጓጉሉ ላይ የጀመርነውን ህግ የማስከበር እርምጃ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ ለማረጋገጥ እወዳለሁ። በመጨረሻም በጊዜያችን እንወቅበት፣ በዘመናችን እናምርትበት እላለሁ። ጊዜው የማረሻ እንጂ የመተኮሻ አይደለምና፣ ጊዜው የማምረቻ እንጂ የመሻኮቻም አይደለምና፣ ጊዜው የጫካ ፕሮጀክት እንጂ የጫካ ተኩስ አይደለምና፣ ጊዜው የኢትዮጵያ ብልጽግና እንጂ የድንቁርናም አይደለምና፣ ጊዜው ሰርቶ አምርቶ የመለወጥ እንጂ የሰው ሀብት የመቀማት እና ሳይበሉ የመጥፋት አይደለምና፣ ይሄ ደግሞ የደሴና የኮምቦልቻ ህዝብ ይሄው በተግባር ዛሬ አረጋግጦልናልና በጣም በኢፌዴሪ መንግስትና በራሴ ስም ማመስገን እፈልጋለሁ። በድጋሜ ኢትዮጵያ ታምርት፣ እኛም እንሸምት፣ ሰላም የኢንቨስትመንት ፓስፖርት ነው እያልኩ መርሃ ግብሩ በይፋ መከፈቱን አበስራለሁ። አመሰግናለሁ። እሺ፣ እናመሰግናለን። ክቡር ምክትል ጠቅላይ ሚኒስትር